ዛሬ መልእክት እግዚአብሔር እንደገና ይጎበኛል። አሜን። እንደገና ያወጣል። አሜን። እንደገና ይቀባል። አሜን። እንደገና ያስቃል። እንደገና ይሰጣል። ይሄዳል፣ ይመልሳል። የተባለሽውን ያስተካክላል። ከወደክበት እንደገና ያነሳል። ተስፋ ከቆረጥክ ህይወት እንደገና አውጥቶ በአደባባይ ያቆማል። እግዚአብሔር ያላከው ከእግዚአብሔር ያልመጣ ንፋስ፣ ማዕበል፣ ወጀብ በዛ ሁሉ እየተናወጣችሁ ያላችሁ ዛሬ በጌታ በኢየሱስ ክርስቶስም መልእክት አለ። እግዚአብሔር ከዛ ሸለቆ ያወጣችሁ። አሜን። ዛሬ በአንድ ሐሳብ ነው የሚጸልየው። ዛሬ እዚህ የመጣችሁ ሁላችሁ የእንደገና ቅባት ያገኛችሁ። አሜን። ዛሬ እንደገና ኪዳን፣ እንደገና ቅባት፣ እንደገና ኃይል፣ እንደገና ስቃችሁ ትወጣላችሁ። አሜን። የትላንትና የምታወሩ፣ የትላንትና የምትናገሩ፣ የትላንትና የምትነጋገሩ እግዚአብሔር የእንደገና አምላክ ስለሆነ እንደገና ይቀባል፣ እንደገና ያስደስታል፣ እንደገና ይባርካል፣ እንደገና ድል ይሰጣል። አሜን። አወረድኩት ኤልያስን አወረድ ተስፋ አስቆረጥ ያው ክትክታ ዛፍ ስር ገባ ብላ እዛ ጋር እኮ ኤልዛቤል እየሳቀች ነው። ነገር ግን እንደገና ወጣ እነ ኢዩን ይዞ እንደገና ሌላ ጨምሮ አዛሪያስን ጨምሮ ሃሌሉያ ኤልሳን ጨምሮ ሌላ ሁሉ ጨምሮ እንደገና ወጣና ያቺ ያዛተችው ወደቁ እኮ አጠፏቸው እኮ ከምድር ገጽ አባረርኳቸው እኮ አሸሻቸው እኮ ይኸው ባለፈው እንደዚህ ያደርጋ ነበረ ሻሸኮ ገባ እኮ ወደ ገደል ወረደ እኮ ብላ ስጠብቅ ሰገነት ላይ ቁጭ ብላ እሷ ለራሷ ትዝናናለች። እነሱን አውርዳ እሷ ሰገነት ላይ ትዝናናለች። ተቀብታ ተኳኩላ ትዝናናለች፣ ትገባለች፣ ትወጣለች። እነሱ ግን ወርዷል። እነሱ ተስፋ የቆረጡ ነው። ከጌታ ጋርም እየተጋጩ ነው። አሁን ግን እግዚአብሔር በቅድም እንደገና ቅባት ሲያነሳ እንደገና እግዚአብሔር ሲቀባው ቀጥ ብሎ ሌላው ጨምሮ አሁን ብቻው አይደለም ኤልሳ አለው፣ ብቻው አይደለም አዛሪያ አለ፣ ብቻው አይደለም ሌሎችም አሉ፣ ኢዩም አለ። ሁሉም ቀብቶ ይዞ ወጥቶ ወደ ኤልዛቤል ጋር ኤልዛቤል ጋር አይደለም ከሰገነቷ ላይ ጣላት ይላል፣ ወጋት ይላል። እጃችሁ ዘርጉ። ዛሬ ያወረደ መንፈስ ይወርዳል። እግዚአብሔር እመን፣ በተስፋ ቃል አትጠራጠር። እምነት ይኑራችሁ። መጽሐፍ እምነት ይላል የሌለው ነገር ይላል እንዳለ አድርጎ ያስረዳል። አሜን። የሌለው እምነት ከፊት ያለው የማይታየውን እምነት ያሳያል። መናጽር ነው፣ ያስረዳል። እምነት ክርስቲያን እምነት ካጣ ተስፋ ይቆርጣል። እምነት ካጣ ምንም አይመስለው። ትላንትና ጎበዝ የነበረው ጎበዝ ብላችሁ ብታወሩ ዛሬ ደግሞ ባዶ ይሆናል እምነቱ ሲጎል። ለዚህ ነው መጽሐፉ ሲናገር ጻድቅ በእምነት በሕይወት ይኖራል። እምነት ጳውሎስ ስለዚህ ነው ብሶላ ሲናገር ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን ይችላል። እምነት ከውስጥ አይጥፋ። እምነት ያደርጋል ጌታ፣ ይረዳኛል ጌታ፣ ይጎበኛል ጌታ፣ እንደገና ያስበኛል ጌታ፣ ያስነሳኛል ጌታ ማለት አለባችሁ። የኤልያስ አምላክ የኛም አምላክ ነው። ኤልያስን ተመልከቱ። ከዛም ይወጣ አይመስለው። አንዳንዴ ከእጃችሁ ሄደ ነገር፣ የተበላሸ ነገር እግዚአብሔር በእግዚአብሔር ፊት የምትጮሁት ነገር፣ የምታለቅሱት ነገር አለ። ዛሬ እግዚአብሔር እንደዚህ ብሎ ተመልሶ ይመጣል። አሜን። እንደገና ጌታ ይጎበኛችሁ። አሜን። አጠገብ ያለው ሰው የእንደገና አምላክ ብሉት። እንደገና ይጎበኛል ብሉት። እንደገና ይባርካል ብሉት። እንደገና ይሰጣል ብሉት። እንደው ጨምሮ በሉት፣ አሳምሮ በሉት፣ አስተካክሎ በሉት፣ ይሰጣል በሉት፣ በሱ እጅ አለ በሉት። እኛ ጋር ነው ያጠነው። ሃሌሉያ። ከሰው ጋር የለም፣ እኛ ጋር የለም። የለም እንላለን፣ ሰውም የለም እንላለን፣ እኛም የለም። ቃሉን ትቷል። ለእስራኤል የገባውን የተናገረውን ቃሉን አላደረገም፣ አልፈጸመም፣ አላየንም፣ አልጎበኘንም፣ አልተመለከተንም። ወጥቋል። ነቢያቶች ወጥቋል፣ ሌላው ወጥቋል። እኔም ደግሞ ብቻዬ ቀርቻለሁ። እውነት ነው። ኤልያስ ባለፈው ብርቱ ነበረ። ነቢያቶችን 450 የባል ነቢያቶችን በቂሶን ወንዝ አርዷል። ድንቅ ታምራት ሆኗል። ኃይሉ ተገልጧል። የእግዚአብሔር እጅ አይቷል። አሁን ግን የእግዚአብሔር እጅ ራሱ ተበዘዘበት። ብቸኝነት ብቻ ታየው። እግዚአብሔር መኖሩን፣ እግዚአብሔር ዛሬም በማደሪያ ላይ መሆኑን አላወቀም፣ ረሳ። አሁን እግዚአብሔር የሌለ አድርጎ አስቧል። ዛሬ እዚህ ጉባኤ ያላችሁ እግዚአብሔር አለ። አሜን። ወጀብ ነው። እስቲ እግዚአብሔር አለ በሉት። ንፋስ ውስጥ ያላችሁ፣ ወጀብ ውስጥ ያላችሁ እዛ እግዚአብሔር የለም። ከወጀቡ ያወጣል፣ ከንፋሱ ያወጣል። ከዛ ሁሉ አውጥቶ እግዚአብሔር ወደ ራሱ ይወስዳችሁ። አሜን። እስቲ ወጣለሁ የምትሉ
አንዳንዴ ሲቆይ የነበረ ሰው በጣም ደስተኛ የሆነ ሰው ወይ አግኝቶ የነበረ ሰው መልሶ ሲያጣ ይከብዳል። ጥያቄ አለ ቤቷ ላይ፣ ልጅ ያላት ቤቷ ላይ። እግዚአብሔር ሰው ግን ቤት ሰጥታለች፣ ሰገነት ሰጥታለች፣ ታበላለች፣ ታጠጣለች፣ ከባሏ ጋር ያንከባክባሉ። ነቢዩ ግን ከበደው። ያዝን ጠራና እቺ ሴት ግን ቤቷ ላይ ያለ ጥያቄ ያልሆነላት ነገር ያልተመለሰ ነገር ምን አለ አለ። ከዕለታት አንድ ቀን አጠገብ ያለው አትጮክል ብሎ ለመፍረድ አትጮክል ብሎ እግዚአብሔር በጊዜው ይሰራል ብሎ ብቻ ደስተኛ ሆነ ኑር ብሎ እና ሲጠይቅ ልጅ እኮ የላትም ማለት ልጅ የላትም? አዎ ጠራልኝ ጠራ መጣች። የሚቀጥለው ዓመት ወንድ ልጅ ትወልጃለሽ። አራ አሜን አላለችም እሷ እንደኛ። አራ ተው ለምን አንተን እናከብራለን ያ ነገር ነገ ካልሆነ ብንቀየምስ? ስለዚህ ይቅርብን። ልጅ ይቅር እንኳን ካንተ ጋር ከምንቀያየም አንተን ከምናጣ ይቅር። ጥያቄ እዛ በፊት ኤልሳዕ እግዚአብሔር ሰውን እንደው ልጅ ስጠኝ ብላ አልጨቀጨቀችው። ተው ይቅርብኝ፣ ያው ጠብቄ ነበረ እግዚአብሔር አላደረገም፣ አሁን ትቻለሁ። የእግዚአብሔር ሰው አንተን አከብራለሁ፣ ብላ ጠጣ፣ ቤቴ ላይ ኑር፣ የሚያስፈልገው ሁሉ እኔ እሞላለሁ። ቢያንስ ከዚህ ጥያቄ የተነሳ እኔን አትቀበልም ብለህ እንዳታስብ። አበላለሁ፣ አጠጣለሁ፣ ሰገነታችን ቁጭ በል። አንተ የጌታ ሰው ነህ። ለኛ የሆነ ነገር ስላለክ የኛ እንድትጸልይ ብቻ አይደለም እኛ የምንፈልገው አገልጋይ ስለሆንክ ብቻ ለሌላው ስለምትጸልይ ብቻ እንደግፋለን። ቤቴው የሚያስፈልገውን እንሞላለን። ለኛ ስለጸለይክ ወይ በእኛ ቤት አንዳንዴ እኛ ጋር ችግር አመለካከት ችግር አለ። አንድ አገልጋይ ለእናንተ ብቻ የሚጸልይ ከሆነ ትወዳላችሁ። ጥያቄያችሁ ከተመለሰ ትወዳላችሁ፣ ካልተመለሰ ማንም ነቢይ ነው ብሎ ቢያወራላችሁ የትኛው ነው ነቢይነት? የሱ ቅባት የኔን አልሰራም፣ የኔን ጥያቄ አልመለስም። አንዳንዴ የእናንተ ባይመለስም የሌላው የተመለሰው እያያችሁ አክብሩ። አሜን ባያዝ ብላችሁ አሜን በሉ። ችግር የለም፣ በሚቀጥለው አምላክ ከኔ ጋር ይሰራል። በሚቀጥለው ዓመት ልጅ ታቅፋለች። እሱ እንደተናገረው አቀፈችው። ነገር ግን ወዲያው ደግሞ ተመልሶ ምን ሆነ? ያ ልጅ ሞተ። የተገኘው ደስታ የተገኘው ፍሬ መልሶ ማጣት ማለት አይከብድም? ልብ አይጎዳም? ውስጥ አያጎዳም? አያሳዝንም? ያሳዝናል። በጣም ነው ውስጡ የተሰበረው፣ በጣም ነው ውስጡ ያዘነው። ሰላም ነው ወይ ስል ሰላም ነው ያላች መጣች፣ ግን ውስጡ አዝነዋል። ቢሆንም በእግዚአብሔር ስለሚያምን ተስፋ አልቆረጠም። አሜን። ይህ እንደገና አምላክ አለ። አሜን። መጀመሪያም የሰጠ አሁንም መመለስ የሚችል ዛሬ ነግራችኋለሁ። የእናንተ ነገር በኢየሱስ አንዴ የሄደ ቢመስል እንኳን የተወሰነ ቢመስል ከጌታ ጋር ቀጥሉ፣ ወደ እግዚአብሔር ሩጡ። የሄደው መልሶ ያመጣዋል። የተበላሸው መልሶ ያስተካክሏል። የሄደው ይመለሳል፣ የቆመውም ይቀጥላል፣ የተበላሸውም ይስተካከላል፣ የሞተውም ይነሳል። እግዚአብሔር ታምር ያደርጋል። እነዚህ ሶስት ነገር ከክርስቲያን ሶስት ነገር ከኛ አይደል? አንደኛው እምነት፣ ተስፋ፣ ፍቅር የሚባሉ ሶስቱ። አንደኛ መጽሐፉ ሲናገር እምነት፣ ተስፋ፣ ፍቅር እነዚህ ጸንቶ። ስለዚህ ኤልያስ የተጠራ ሰው ነው፣ የተመረጠ ሰው ነው፣ የተቀባ ሰው ነው። ብዙ ታምር አድርጓል፣ ድንቅ አድርጓል። የእግዚአብሔር ስም በሱ ተጠርቷል። ነገር ግን አሁን እዚህ ጋር ያነበበበት ቦታ ላይ ምዕራፍ 19 ስትመለከቱ ራሱን ለማዳን ይሮጥ፣ ሰው ለማዳን ይሮጥ የነበረው ሰው ሰውን ከበሽታ፣ ሰውን ከጭንቀት፣ ሰው ከተለያየ ሁኔታ ካለበት ለማውጣት ይሯሯጥ የነበረው ራሱን ለማዳን ነው። ሽሽት ራሱን ለማዳን ጌታ በኢየሱስ ክርስቶስም አትሸሹም፣ አትደብቁም፣ ወደ ሌላ አትሮጡም። ከጌታ ጋር ትቆማላችሁ። እግዚአብሔር እንደገና ይቀባችሁ። አሜን። ተኝቶ እያለ መልአኩ መጣና ኤልያስ አቤት። ከዛ ችግሩም አያወራም። ሰው ቢሆን ችግሪ ማውራት ነው የሚቀድመው። ኤልያስ አቤት። መጀመሪያ ያደረገው ምንድነው? ለምን እንደዚህ ሆንክ? ለምን ደከምክ? ለምን እንደዚህ አጠፋ? ለምን እንደዚህ ሆንክ አለ።
ምንድነው ያለው? ቃታ መጣና ተነስና ማብላት ነው ያለው። ችግሩም ያለበት ሁኔታ ማውራት አልጀመረም። ተነስና እግዚአብሔር ያብላችሁ፣ ቃሉንም ያብላችሁ፣ እግዚአብሔር ያስታጥቃችሁ። ተመልሶ ተስፋ ቆርጧል። ተስፋ የቆረጠ ሰው መቀጠል አይችልም፣ መሄድ አይችልም። ተመልሶ ትኝት አይተውም በእውነት። አሁንም ድጋሜ እግዚአብሔር መጣ። ኤልያስ አቤት ተነስና ብላ። አሁንም አበላው አጠጣ። ኢየሱስ ጌታ ነው። ከዛ በኋላ ካበላው ካጠጣው በኋላ ካበረታው በኋላ ቀጥታ ከዛ ጌታ ማውራት ጀመሩ። ኤልያስ አለ ከዛ ምንድነው የቀነው? አንደኛ የእግዚአብሔር ኪዳን የታለ? የተናገረው ትንቢቱ የታለ? የተናገረው ቃሉ መቼ ፈጸመ? ብዙ ጊዜ በህይወታችሁ ጠላት ወዲያው ተስፋ እንድትቆርጡ ግራ እንድትቃቡ ከምትሄዱበት መንገድ ወደ ኋላ እንድትመለሱ ጠላት ሊያደርግ ሲፈልግ ያልሆነ ነገር ነው የሚያሳይ፣ የሆነው ነገር አያሳይም። ኤልያስ የሆነው ነገር ቢያይ ባልሆነው ነገር አይሰናከልም ነበር። ሴቶች አሉ፣ እንደገና የሚቀቡ ወንዶች አሉ፣ በክብር እንደገና የሚሞሉ አሉ፣ በኃይል የሚሞሉ አሉ፣ በጸጋ የሚሞሉ አሉ፣ በእሳት የሚሞሉ አሉ። እግዚአብሔር የሚያስታጥቃቸው አሉ። እግዚአብሔር የሚያስታጥቃቸው ትውልድ እያየሁ ነው። ትውልድ አለ። እዚህ ቤተክርስቲያን ተቀብቶ የሚነሱ ዘማሪዎች፣ ተቀብቶ የሚነሱ ነቢያቶች፣ ተቀብቶ የሚነሱ ወንጌላውያን ባችሁ ውስጥ እኔ ነኝ በሉት። እኔ ነኝ የምነሳው በሉት። እኔ ላካለሁ በሉት። እኔ እሄዳለሁ በሉት። እኔ እወጣለሁ በሉት። ፈርቻ አልቀመጥ በሉት። ተስፋ ቆርቻ አልቀመጥ በሉት። የለኝም ብዬ ባዶ ነው ብዬ እግዚአብሔር ተወኝ ብዬ እግዚአብሔር አላየም ብዬ አልተውም። እንደገና እቀጥላለሁ። እምነቴ ሕያው ነው። በአምላኬ አምናለሁ፣ በጌታዬ አምናለሁ። ይሁንላችሁ በኢየሱስ። ክብር አለ ገና፣ ሞገስ አለ ገና፣ ቅባት አለ ገና። ጥያቄ ውስጥ ያሉ ሰዎች ከጥያቄ ይወጣሉ ዛሬ፣ ይወጣሉ ዛሬ፣ ይወጣሉ ዛሬ፣ ይወጣሉ ዛሬ፣ ይወጣሉ ዛሬ። አያዲያን የኤልያስ አምላክ ያንተ አምላክ ነው። የኤልያስ አምላክ ያንቺ አምላክ ነው። እንደገና ይጎባል፣ ይጎበኝሻል፣ ይጎበኝሻል። ከእምነት አልወጣም በሉት። ተስፋ አልቆርጥም በሉት። አገለግላለሁ፣ ዘምራለሁ፣ ጌታን ይከተላለሁ። እግዚአብሔር ከኔ ጋር ነው በሉት። አምናለሁ በእርሱ በሉት። እስቲ ለጌታ ክብር። Amen.